ለዩቲዩበሮች በተለይ ዩቲዩበሮች መስራት የሌለባችሁ ስህተቶች አለባችኋል። ቪዲዮአችሁ ትለቃላችሁ ማንንም ሰው አያዩም፣ ትለቃላችሁ ማንንም ሰው አያዩም። እንግዲህ ከ10,000 በላይ ሰብስክራይበር አለው ይሄ ቻናል፣ ግን የሚታየው 10 ቪው 20 ቪው ከዛ በላይ ነቅነቅ ማለት ከብዶታል። ሰላም የተወደዳችሁና የተከበራችሁ ደርማጆቻችን እንደምን አላችሁልን? እኛ ሰላም ከብዙ ጊዜያት በኋላ ዛሬ ለመጀመሪያ ጊዜ እንደዚህ ፊት ለፊት ፌስ ቱ ፌስ በሆነ ቪዲዮ ወደ እናንተ ቀርብ ያለው። እንደሚታወቀው እንግዲህ ያው የምታውቁ ታውቁኛላችሁ፣ ለማታውቁ ደግሞ ከቀድሞ ከአብሮነት ቲዩብ የመጣው እንግዲህ አብሮነት ቲዩብን ከ6 ዓመታት በላይ ሳስተዳድር የነበርኩኝ ዩቲዩበር ነኝ። እንግዲህ አሁን ላይ በጣም በሚያሳዝንና ልብ በሚሰብር መልኩ ከ6 ዓመታት በላይ የደከምኩበት የለፋሁበት ብዙ ዋጋ የከፈልኩበት ዩቲዩብ ቻናሌ ባን ተደርጎብኛል። እንግዲህ በዚህ ጉዳይ ሰፋ ያለ መረጃ ነው ይዤላችሁ የመጣሁት። ለዩቲዩበሮች በተለይ ዩቲዩበሮች መስራት የሌለባችሁ ስህተቶች ይህንን ስህተት ከኔ ተምራችሁ ማሻሻል ማስተካከል ያለባችሁ ነገር እንድታስተካክሉም ጭምር ያግዛችኋል። ስለዚህ ይህንን ቪዲዮ በተቻላችሁ አቅም እስከ መጨረሻው እንድትከታተሉልኝ እጋብዛለሁ። ለቻናሉ አዲስ ከሆናችሁ ይህ ቻናል እንደሚታወቀው ገና ፍሬሽ አዲስ የሚባል ቻናል ነው። ሰብስክራይብ አድርጉት። ባይ ዘ ዌይ ሰብስክራይብ ያደረጉት ራሱ ሰዎች ሻዶ ባን ውስጥ ገብተዋል። ቻናሉ ሻዶ ባን ውስጥ ነው ያለው። ምክንያቱም አንድ ቻናል ሲዘጋባችሁ ሌላውንም ቻናል ይዞት ነው። ሌሎች ሰዎች እንዲያዩት አለማድረግ ብቻ ሳይሆን አዲስ ቻናል ራሱ እንድትከፍቱ አይፈቀድላችሁም። የተከፈቱ ቻናሎች ደግሞ ማንም ሰው ጋር እንዳይደርሱ እገዳ ይጣልባቸዋል። ቪዲዮአችሁ ትለቃላችሁ ማንም ሰው አያዩም፣ ስለዚህ በዚህ መልኩ ብዙ መስዋዕትነት ያስከፍላችኋል። እዚህ ጋር አሁን ማስተላለፍ የምፈልገው ነገር እኔን የምታውቁኝ በውጭ ሀገር የምትኖሩ በአብሮነት ቲዩብ ላይ ብዙ ድጋፍ ስታደርጉልኝ የነበራችሁ እህት ወንድሞች አላችሁ። እናንተ እባካችሁን አግዙኝ። አሁንም ቢሆን ይሄ ቻናል ከሻዶ ባን ውስጥ እንዲወጣ ሰዎች ጋር እንዲደርስ ሰብስክራይበሮች ጋር እንዲደርስ እንግዲህ ከ10,000 በላይ ሰብስክራይበር አለው ይሄ ቻናል፣ ግን የሚታየው 10 ቪው 20 ቪው ከዛ ይህም የሆነበት ምክንያት ደግሞ ዩቲዩብ እገዳ ስላደረገበት ነው። ይህንን እገዳ ማንሳት ይችላል። እንዴት ነው የሚችለው? እናንተ ካገዛችሁኝ የመለቃቸውን ቪዲዮዎች ላይክ ኮመንት የምታደርጉ ከሆነ በየቀኑ የሚደርሳችሁ ከሆነ የሚደርሳችሁን ኖቲፊኬሽን እየተጠቀማችሁ እየገባችሁ የምታዩልኝ ከሆነ በተቻለ መጠን ቻናሉ ድጋሚ ማንሰራራትና ማድረግ ይችላል። እባካችሁን በቻላችሁት አቅም ከጎኔ እንድትሆኑ ፈልጋለሁ። ይህንን ቻናል ሰብስክራይብ ማድረግ ብቻ ሳይሆን የደውል ምልክቷንም ኦል አድርጋችሁ ልክ እኔ ቪዲዮ በመለቅ ሰዓት ቢመቻችሁም ባይመቻችሁም እየገባችሁ የምታዩልኝ ከሆነ የተወሰነ ጊዜ ብቻ ነው ማስቸግራችሁ። ከዛ በኋላ ማደግ ከጀመረ ችግር የለውም። ራሴ እውቀቱም ስላለኝ በደንብ አድርጌ ማንቀሳቀስ እችላለሁ። አሁን ግን ምንም እውቀቱ ቢኖረኝም ይህንን ቻናል ማሳደግ አልችልም። ምክንያቱም ሻዶ ባን ውስጥ ገብቷል። ዩቲዩብ አሁን በቀይ ምልክት ውስጥ አስገብቶታል። ያ ማለት እኔ ጥፋተኛ ተደረጌ ነው ትልቁ ቻናል የጠፋው። በዛ በትልቁ ቻናል መጥፋት ምክንያት ዩቲዩብ እኔን ጥፋተኛ አድርጎ ነው የሚያስበኝ። ስለዚህ ከዚህ ከጥፋት ውስጥ ለመውጣት ደግሞ የሰዎች ተቀባይነት ያስፈልጋል። ሰዎች ከተቀበሉኝ ድጋሚ መከታተል ከጀመሩ ዩቲዩብም ያግዘኛል። ትልቁ ቻናልም የመለቀቅ ቻንስ ሊኖረው ይችላል። በተለይ የትዊተር አካውንታቸው ላይ እየገባቸው ስለ አብሮነት ቲዩብ ደግነት፣ ስለ አብሮነት ቲዩብ ጠቃሚነት የምትነግሯቸው ከሆነ እነሱ የማይለቁበት ምክንያት የለም። አሳማኝ ነገር ካገኙ ሊለቁት ይችላሉ። በቻላችሁት አቅም እኔን ማገዝ የምትፈልጉ ትዊተር ላይ ገብተን እናናግርልሃለን የምትሉ ሰዎች ካላችሁ ብዙ ሰው እየገባ ሪፖርት የሚያደርግላቸው ከሆነ ይለቁታል። ማለትም እንግዲህ በአዘኔታ የመጨረሻ እድል ብለው ሊሰጡ ስለሚችሉ ማገዝ የምትፈልጉ እህት ወንድሞች ካላችሁ በቴሌግራም አናግሩኝ። የቴሌግራም ቻናሌን ደግሞ ዲስክሪፕሽን ቦክስ ላይ ያስቀምጣለሁ። ፕሊስ ኢትዮጵያውያን እኔን የምታውቁኝ ዘመድ የሆናችሁ ጓደኛ የሆናችሁ የሀገር ልጅ የሆናችሁ ኢትዮጵያውያን በሙሉ እባካችሁን አግዙኝ። ቢያንስ ለኔ 10 ደቂቃ የሞላ አትወስዱም ትዊተር ላይ ገብታችሁ የምታመለክቱልኝ ከሆነ። ስለዚህ ማገዝ የምትፈልጉ ካላችሁ ከናንተ ምንም አይደለም። እኔ ትዊተር ላይ ሄዳችሁ ምን ማለት እንዳለባችሁ ጽፌ ሰጣችኋለሁ። እናንተ ብቻ እየገባችሁ ትዊተር ላይ ጽሁፉን ኮፒ ፔስት ማድረግ ብቻ ነው ከናንተ የሚጠበቀው። እንግዲህ እባካችሁን ኢትዮጵያውያን እንተጋገዝና ወደ ነበርኩበት ወደ አብሮነት ቲዩብ ልመለስ። እኔም ደግሞ አንዴ የዩቲዩብ ቻናሌ ከተመለሰልኝ በእርግጠኝነት የምነግራችሁ ነገር የዩቲዩብ ህግ 100% አክብሬ 100% በህጉና በህጉ መሰረት ቻናሌን የማንቀሳቀሰው ይሆናል። ከናንተ የምጠብቀው እገዛ ፈልጋለሁ። አንደኛ ይሄ ቻናል እንዲያድግ በየቀኑ የመለቃቸውን ቪዲዮዎች እየገባችሁ ልታዩልኝ
ኮመንት ልትጽፉልኝ እንዲሁም ደግሞ ላይክ እንድታደርጉልኝ እፈልጋለሁ። ፕሊስ እህት ወንድሞቼ እባካችሁን አግዙኝ። እኔ የማግዛቸው ልጆች አሉ እንዲያድጉ እያልኩኝ በቲክቶክ የማግዛቸው ልጆች አሉ። ማገዝ ብቻ አይደለም ብዙ ገንዘብ እያወጣሁኝ ብዙ ሾዎችን እያወጣሁ ለምሳሌ ኢትዮ ቴንጌ የተባለው የኬሚሲዮን ልጅ አሁን ሙሉ በሙሉ እኔ ነኝ ማኔጅ የማደርገው። በቅርቡ የኡጋንዳው ቴንጌ እንኳን ወደ ኢትዮጵያ ሲመጣ አዲስ አበባ ድረስ የፕሌን ያንን ሁላ ወጪ ሸፍኜ አዲስ አበባ ላይ ወስጄ ከአንድ ሳምንት በላይ አዲስ አበባ ላይ ሁሉን ነገር ወጪ ሸፍኜ ከልጁ ጋር እንዲገናኝና እውቅና እንዲያደርግ ያደረኩት እኔ ነኝ። ይሄ ደግሞ የሚሆነው የዩቲዩብ ቻናሌ ሲኖር ብቻ ነው። ዩቲዩብ ቻናሌ ከሌለ ማንንም ማገዝ አልችልም። ምክንያቱም እኔ ራሱ ምንም የገቢ ምንጭ የለኝም። እንደሚታወቀው ሁሉንም የገቢ ምንጮችን በዩቲዩብ ላይ ነው የመሰረትኩት። ስለዚህ በቻላችሁት አቅም ሌሎችን እንዳግዝ እናንተ እንድታግዙኝ እፈልጋለሁ። እናንተ ገዙኝ የምላችሁ ደግሞ በገንዘብ አይደለም፣ ጀስት ጊዜያችሁን ብቻ ነው የምትሰጡኝ። ከ10 ደቂቃ ያነሰች ጊዜ ብቻ ከሰጣችሁኝ እኔ ሁሉንም ነገር ማስተካከል እችላለሁ። እባካችሁን አግዙኝ። ሌላው ነገር ደግሞ ዩቲዩበሮች መጠንቀቅ ያለባችሁን ነገር ከዚህ ቀጥዬ ሙሉውን እነግራችኋለሁ። ቪዲዮን ላይክ አድርጉት። ዩቲዩበር የሆናችሁ ሼር አድርጉት በቻላችሁት አቅም። ይህ ቪዲዮ ብቻ አይደለም የምለቃቸውን ቪዲዮዎች በሙሉ እናንተ ጋር ሲደርሱ ሼር እያደረጋችሁ እናንተ ጋር ያሉ ተከታዮች ወደ እኔ እንዲመጡ እንድታግዙኝ እፈልጋለሁ። እዚህ እጃችሁ ላይ ያለውን ቻናል ጠብቃችሁ እስከ መጨረሻው ድረስ ሰላም በሆነ መልኩ ማጽደቅ ይኖርባችኋል ማለት ነው። ታምብኔል ላይ የምትሰሯቸው ፋውሎች መኖር የለባቸው ማለትም የተጋነኑ ታምብኔሎችን መልቀቅ የለባችሁም። ከቪዲዮአችሁ የተለየ የሆነ የማምታታት የማሳሳት ቪዲዮዎችን መስራት የለባችሁም። እንዲሁም ደግሞ ቪዲዮ ሌላ ታይትሉ ሌላ መሆን የለበትም። ቪዲዮ ሌላ ታምብኔሉ ሌላ መሆን የለበትም። ሌላው ነገር ደግሞ ዲስክሪፕሽን ቦክስ ላይ እባካችሁን አብዝታችሁ አትጻፉ፣ የሰው ስም አትጻፉ ምናምን። በጣም ብዙ ዩቲዩበሮች የሚሳሳቱ ስህተት ምንድነው? በጣም የተለያዩ የዩቲዩበሮችን ስም ብዙ ነገር ይጽፋሉ። ይህ ነገር በጣም ስህተት ነው። ተጠንቀቁ፣ ከኔ ተማሩ። እዚህ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። እወዳችኋለሁ። በተለይ አብሮነት ቲዩብን ከመጀመሪያው ጀምራችሁ በርታ፣ ጠንክር፣ አይዞ ከጎንህ ነን እያላችሁ ስታበረታቱኝ የነበራችሁ በውጭ ሀገር የምትኖሩ በኢትዮጵያ የምትኖሩ እህት ወንድሞቼ በሙሉ አብሮነት ቲዩብ ላይ አላመሰገንኳቸው። ምክንያቱም ቻናል አብሯችሁ እያለ ምን እንደሆነ አታውቁትም። ከናንተ ከተለየ በኋላ ግን ቻናል ምን ማለት እንደሆነ በደንብ ታውቁታላችሁ። አሁን እኔ ቻናሌ ከኔ ጋር ስለተለየኝ የቻናልን ጥቅም የቻናልን ጥሩ ጎን በደንብ ተረድቻለሁኝና ያን ጊዜ ስታበረታቱኝ ከጎኔ የነበራችሁ እህት ወንድሞቼ በሙሉ የምር ነው የምላችሁ፣ ክብር ይገባችኋል። ክበሩልኝ። በጣም ነው የማመሰግናችሁ። ያሰባችሁት ይሳካላችሁ፣ ያሰባችሁትን ይሙላላችሁ። ምክንያቱም የዛን ጊዜ ደፋ ቀና ስል እናንተ ከጎኔ አብራችሁ ናችሁ ስታበረታቱኝ የነበረው። ለካስ ትልቅ ሞራል ነበራችሁ። ያን ነገር ግን አልተረዳሁትም። አሁን ላይ በጣም ተረድቼዋለሁ። በጣም ገብቶኛል። ያደረጋችሁት ነገር በጣም ትልቅ ነገር መሆኑን አውቄያለሁ። በጣም ገናም እንመሰጋገናለን። በጣም ነው የማመሰግናችሁ። ወዳችኋለሁ፣ አመሰግናችኋለሁ።